ሰላም የተወደዳችሁ በአገራችን በተለያዩ አካባቢዎች በእርባታ ስራ ውስጥ ወይም ደግሞ በወተት ስራ ውስጥ የተሰማራችሁ የአገሬ ወጣቶች ከዚህ በፊት እንዳስተዋወቅኩት ለከብት መኖነት የሚውል የበቆሎ ገፈራ ለገበያ ማዋላችን ይታወቃል። ይህን የበቆሎ ገፈራ አጠቃቀሙን በምን አይነት መልኩ ብታደርጉት የተሻለ ሪዛልት ታገኛላችሁ የሚለውን ጥቂት ቲፕ ለመስጠት መጣሁኝ። ይህን የበቆሎ ገፈራ ኦን አ ዴይሊ ቤዝ በየቀኑ የምትጠቀሙት መኖ ላይ ከ60 እስከ 70 ከመቶ ድረስ መጠቀም ትችላላችሁ። ምክንያቱም ሪዝነብል በሆነ ዋጋ ነው የምታገኙት። ለከብቶቹ ደግሞ የሚሰጠው ቤኔፊት ከፍተኛ ከመሆኑ አንፃር ከብት እርባታ ስራ ውስጥ ከብቶቻችን ሂውጅ ከመሆናቸው ጋር ተያይዞ ከፍተኛ ፕሮዳክሽን እንደሚያመርቱ ይታወቃል። ከዚህ ጋር ተያይዞ ከፍተኛ የሆነ የኢነርጂ እጥረት ነው የሚያጋጥማቸው ብዙ ጊዜ። ይህ የበቆሎ ገፈራ ደግሞ ያንን የኢነርጂ እጥረት በመሸፈን ወይም ደግሞ በማሟላት ከፍተኛ የሆነ የወተት ምርት በቀላሉ እንዲያመርቱ በማድረግ የተስተካከለ የዳይጀሽን ስርዓት እንዲኖራቸው ከማገዝ አኳያ የሚኖረው ጠቀሜታ እጅግ ከፍተኛ ስለሆነ በየቀኑ የምትጠቀሙት ወይም ደግሞ በየቀኑ ከብቶቻችሁን የምታበሉት መኖ ላይ ከ60 እስከ 70 ከመቶ ድረስ ሳይሌጅን መጠቀም የተለየ ቤኔፊት ይሰጣችኋል ብዬ ለማሳሰብ እወዳለሁ። ከዛ በተጨማሪ ኮስት ቤኔፊት አናሊሲሳችሁን መስራት ብትችሉ አንድ ላም በየቀኑ ምን ያህል ኪሎግራም እንደምታበሏት እንዲሁም ደግሞ ከዛች ላም የምታገኙትን የወተት መጠን እና የሰውነቷን ሁኔታ ኮንሲደር እንድታደርጉ ላሳስባችሁ እወዳለሁ። መልካም ጊዜ። አመሰግናለሁ። ሰላም የተወደዳችሁ በተደጋጋሚ ከኛ ጋር በብዛት ሳይሌጅ የምትወስዱ ሰዎች እንዲሁም ደግሞ በቲክቶክ የምትመለከቱኝ አርቢዎች ኒውትሪሽናል ቫልዩአቸውን እንዲሁም ደግሞ የዋጋ ልዩነታቸውን አነጻጽረህ ቪዲዮ ስራልን ባላችሁኝ መሰረት ድርቆሽ መኖና ሳይሌጅን ፊት ለፊታችሁ ይዤ መጥቻለሁ። ድርቆሽ መኖ ስንል የሳር ገለባ፣ የስንዴ ገለባ፣ የጤፍ ገለባ ሊሆን ይችላል። የተለያዩ ድርቆሽ መኖዎችን በአጠቃላይ ከዴሪ አስፔክት የሚኖራቸውን ቤኔፊት በቀላሉ ልገልጽላችሁ እወዳለሁ። አንድ ላም ድርቆሽ መኖ 3 ኪሎ ድርቆሽ መኖ በልታ ያን ዳይጀስት ለማድረግ ከ5 እስከ 7 ቀን ይፈጅባታል። በአንጻሩ ሳይሌጅን ስትበላ ግን በትንሹ ከ18 ሰዓት እስከ 24 ሰዓት ባለው ውስጥ ዳይጀስት አድርጋ ወደ ሰውነቷ አብዞርቭ የምታደርግባት አቅም አላት ማለት ነው። ድርቆሽ መኖ በሚዘጋጅበት ጊዜ እንደምታውቁት ፀሐይ ላይ ነው የሚደርቀው። ፀሐይ ላይ በሚደርቅበት ጊዜ የተወሰኑ ኒውትሪሽናል ቫልዩ ወይም ደግሞ ከራሱ ከእያንዳንዱ ኢንግሪዲየንት ሳር ሊሆን ይችላል፣ ገለባዎችም ሊሆን ይችላሉ። በሚደርቅበት ጊዜ የሚያጣው የኒውትሪሽን ቫልዩ ወይም ደግሞ ውስጡ ያለው ጠቃሚ ንጥረ ነገር የሚያጣበት ፕሮባቢሊቲ ሃይ ነው። ነገር ግን በአንጻሩ ሳይሌጅን ግን ስንመለከት ውስጡ የሚያጣው ምንም አይነት የኒውትሪሽን ቫልዩ አይኖርም ማለት ነው። ስፔሻሊ በጥንቃቄና በፍጥነት ከሰራ ነው ማለት ነው። ሳይሌጅ እንዴት እንደምንሰራ ከዚህ በፊት ቪዲዮ ሰርችላችኋለሁ። ወደ ኋላ ሄዳችሁ ማየት ትችላላችሁ። ከዛ ባለፈ ከዋጋ አንጻር ያላቸውን ልዩነት ገለጽልን ብላችሁኛል። በአሁኑ ሰዓት ድርቆሽ መኖች ስፔሻሊ ለምሳሌ ድርቆሽ ሳርን ብንመለከት ድርቆሽ ሳር በትንሹ ከ180 እስከ 200 ብር ባለው ይወስዳል አንድ ቦንዳ በትንሹ ከ9 ኪሎ እስከ 11 ኪሎ 12 ኪሎ ድረስ ባለው ሊመዝን ይችላል። ሶ አቨሬጅ ዋጋው ፐር ኪሎ ስናየው 20 ብር አካባቢ ነው። ነገር ግን ሳይሌጅን ስንመለከት በአንጻሩ ከ13 ብር እስከ 15 ብር ድረስ ባለው ኪሎግራሙን ልናገኘው እንችላለን ማለት ነው። ሶ ከጀርባ የምትመለከቷቸው የወተት ላሞች ሙሉ ለሙሉ አሰ ቤዚክ ፊድ ሳይሌጅን ብቻ ነው የሚጠቀሙት ማለት ነው። ምክንያቱም ፈጣን የሆነ ዳይጀስሽን ስላለው ፕሮዳክሽናችን ያልተዛባና በቋሚነት ከፍ ዝቅ ያላለ ኮንሲስተንሲውን የጠበቀ ወጥ ፕሮዳክሽን እንዲኖረን ስለምናስብ ማለት ነው። ምንም አይነት ድርቆሽ መኖ ለወተት ላሞች አንጠቀምም። በአንጻሩ ደግሞ በሌላው ሳይድ ስንመለከተው ደግሞ ጥናቶች እንደሚያሳዩ ድርቆሽ መኖ የሚበሉ ላሞችና እርጥብ መኖ ወይም ደግሞ ፍሬሽ መኖ ግሬዚንግ ላይ ውለው ወይም ግጦሽ ላይ ውለው ወይም ደግሞ ቤት ውስጥም ሆኖ ሳይሌጅ የሚመገቡ ከብቶች ድርቆሽ ከሚበሉ ከብቶች ጋር ሲነጻጸር እድሜያቸው ኦልሞስት ከ3 ዓመት እስከ 5 ዓመት የተሻለ ረጅም እድሜ መኖር እድል አላቸው ማለት ነው። አመሰግናለሁ። ሰላም የተወደዳችሁ ድንቅ የሀገሬ ወጣቶች እንዴት አላችሁ? ዛሬ ደግሞ ጥቂት ነገር ልላችሁ የፈለኩት ከኒውትሪሽን አኳያ ነው። እንደምታውቁት በእንስሳት ሀብት ልማት ዘርፍ ውስጥ ኒውትሪሽን ወይም ደግሞ ስነ ምግብ የሚባለው ነገር በጣም ወሳኝ እንደሆነ ይታወቃል። ምክንያቱም የእንስሳት ሀብት ልማት በዋነኝነት የሚሰራው የሂውመን ኒውትሪሽን ወይም ደግሞ ለሰው ልጆች የሚጠቅም ስነ ምግብ ስነ ስርዓታቸው ውስጥ የሚካተት የተሟላ ምግብ ከማምረት አኳያ ወይም ጠቀሜታ ያላቸው ኒውትሪሽን ግብአቶችን ለሰው ልጆች ከማምረት አኳያ እንደሆነ ይታወቃል። ከዚህ አኳያ እንስሳት ሀብት ልማት ውስጥ በራሱ ደግሞ እንስሳቱ የሚያስፈልገው ኒውትሪሽን አለ። ያን የምንፈልገውን ለሰው ልጆች ጠቀሜታ ያለውን ኒውትሪሽን ከእንስሳት ሀብቱ ለማመንጨት አስቀድመን ደግሞ እንስሳቶቻችንን ጠቃሚ የሆነ ምግብ ወይም ደግሞ መኖ ለእንስሳቶቻችን ማቅረብ መቻል አለብን ማለት ነው። እነኚህን መኖዎች በዋነኝነት የምናገኘው ከመሬት ነው። ከመሬት የምናገኛቸው መኖዎች ስንል ሳርን ጨምሮ ሰው በቀጥታ ሄዶ ሊመገበው የማይችለውን ምግብ ነገር ግን ከብቶቹ ተመግበውት ያንን ሳር ጠቃሚ ለሆነ ወተት ወይም ደግሞ ጠቃሚ የሆነውን ስጋ እንዲያመርቱ ማድረግ እንችላለን ማለት ነው። እነኚህ ሳሮች ወይም ደግሞ የተለያዩ መኖ ላይ የሚገቡ ግብአቶች የሚመረቱባቸው መንገዶች በጣም ጥንቃቄ የተሞላበትና እንስሳቱ
በአግባቡ ሰውነት የሚሆናቸው ወይም ደግሞ ከእንስሳቱ የምንጠቀምበትን ፕሮዳክሽን ኳሊቲ ሊያደርግልን በሚችል አቀራረብ መልኩ መሆን መቻል አለበት ማለት ነው። ሶ በእኛ ፋርም ውስጥ የምንሰራውን ቲኤምአር ላሳያችሁ መጣሁኝ። ይህን ቲኤምአር ሳሳያችሁ እንዲሁ በእኛ ደረጃ በሚዲየም ስኬል ዴሪ ፋርም ያላችሁ ሰዎች ከመኖ ጋር በተያያዘ በጣም በብዙ ውጣ ውረድ ውስጥ እንደምታሳልፉ ይታወቃል። ሶ ከዚህ አኳያ ይህንን ችግር የሚፈታ ሶሉሽን ይሆናል ብለን ያሰብነውን በተወሰኑ ፋርሞች ላይ ልንሰራ ያሰብነውን ፓይለት ፕሮጀክት ከኒውትሪሽን አኳያ ለእናንተ ላስተዋውቃችሁ መጣው ማለት ነው። እንደምትመለከቱት እኛ ፋርም ውስጥ ቶታል ሚክስድ ሬሽን የሚባል ነገር ነው የምንጠቀመው። ይህ ቶታል ሚክስድ ሬሽን በዋነኝነት በውስጡ የበቆሎ ገፈራ ወይም ደግሞ ሳይሌጅ የሚባለው መኖ በኦልሞስት 60% አካባቢ እሱ ይይዛል ማለት ነው። በተቀረው ደግሞ የተለያዩ ኮንሰንትሬቶች ለምሳሌ እንደ ገብስ፣ አኩሪ አተር እንዲሁም ደግሞ ሚነራሎች እና ቪታሚኖች ተጨምረውበት እንደዚህ ይገኛል ማለት ነው። በዋነኝነት ገፈራ የምንለው ከፍተኛ የሆነ የኢነርጂ መጠን ለከብቶቻችን ይሰጣል። ስታርች አለው። ሶ ካርቦሃይድሬት በጣም አድርጎ ነው የሚያስፈልጋቸው ከብቶቻችንን። ስለዚህ ያንን ከማሟላት አኳያ የበቆሎ ገፈራ ትልቁን ድርሻ ይወስዳል ማለት ነው። ሶ የፕሮቲን እንዲሁም ደግሞ የሚነራል ግብአቶችን ደግሞ ከተለያየ ኢንግሪዲየንት ወይም ደግሞ ከተለያየ አይነት አዝርት እናሰባስባለን ማለት ነው። ነገር ግን ፕሪሚክሶችንም እንጠቀማለን። ስፔሲፊክ የሆኑ ቪታሚኖችና ኒውትሪሽኖችን ለከብቶቻችን ከማሟላት አኳያ የተለያዩ አይነት ፕሪሚክሶችንም ተጨማሪ አድርገን እንጠቀማለን። ይህን ለማብራራት ወደ እናንተ የመጣሁበት ምክንያት እናንተ ያሏችሁ ከብቶች በምን ደረጃ ምርት እየሰጧችሁ ነው፣ ኪሎአቸው ምንድነው የሚለውን ቤዚክ ኢንፎርሜሽኖች ከወሰድን በኋላ ለእናንተ በሚያዋጣ መልኩ ምግብ የተሟላ መኖ ፎርሙሌት አድርገን ፋርማችሁ ድረስ ዲሊቨር ለማድረግ እየሰራ ነው የምንገኘው። ከዚህ አኳያ በእኛ አቅራቢያ ማለትም በ250 ኪሎ ሜትር ሬዲየስ ውስጥ የምትገኙ መካከለኛ ደረጃ እርባታ ያላችሁ ሰዎች እኛን ኮንታክት በማድረግ ይህን ፎርሙሌሽን አዘጋጅተን በዛ መሰረት ከብቶቻችሁን ቤዚክ ኢንፎርሜሽን ወስደን በዛ መሰረት ፎርሙሌሽኑን አዘጋጅተን ኮስት ቤኔፊት አናሊሲሱን ወይም ደግሞ የወጪና ትርፍ አናሊሲሳችሁን ሰርተን የሚያዋጣችሁን አይነት የመኖ ግብአት ለከብቶቻችሁ ሰፕላይ ለማድረግ በአመት ኮንትራክት ይዘን ለእናንተ ሰፕላይ ለማድረግ እንሰራለን ማለት ነው። ይህ ስራ በእናንተ ላይ ተሞክሮ ውጤታማነቱ ከታየ በኋላ ደግሞ እያሰፋ ነው እንሄዳለን ማለት ነው። ሶ ለዚህ ፈቃደኛ የሆናችሁ በመካከለኛ ደረጃ እርባታ ያላችሁ ሰዎች ማለትም ከ20 ከብት በላይ የሚታለቡ ከብቶች ያሏችሁ ሰዎች ኮንታክት ልታደርጉን ትችላላችሁ ማለት ነው። ስክሪኑ ስል ባለው ስልክ ቁጥር አመሰግናለሁ። ዛሬም ለላሞቻችሁ፣ ለበጎቻችሁ፣ ለፍየሎቻችሁ የምታደልቡም ሰዎች ሳር ነው የምታበሉት፣ ድርቆሽ ሳር ምናምን እሱ መቆም መቻል አለበት። ባይ ዘ ዌይ ይሄ አጠገብ የምትመለከቱትን የበቆሎ ሳይሌጅ በጣም ቤስት የሆነ የኤነርጂ ሶርስ ነው ለየትኛውም ስሞል ሩመነንትስም ሆነ ለትልልቆቹ ከብቶች ማለት ነው። ሶ ወተት የምታልቡ ሰዎች በጣም የወተታችሁን ኳሊቲ ያሻሽልላችኋል፣ የከብቶቻችሁን የፊድ ኢንቴክ ያሻሽልላችኋል። በጣም ወሳኝ መኖ ነው እና ቤስት ኢነርጂ ሶርስ ነው። ከዛ ባለፈ ደግሞ ዳይጀስሽናቸው በጣም አሪፍ እንዲሆን ያደርጋል። የፊድ አብዞርቤሽናቸው በጣም ምርጥ እንዲሆን ያደርጋል። ሶ ሳይሌጅ እንድትጠቀሙ በጣም አድርጌ አበረታታችኋለሁ። ሳይሌጅ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር ደውሉልኝ። ይመቻችሁ።